ለሁሉም ሰው ሊጠቅም የሚችል ወሳኝ መልእክት ነው። ሼር አድርጉት። ከወዳጆቼ ጋር ስትቀያየም ከነሱ ጋር የሚያገናኝህን ድልድይ አታፍርሰው፣ አትስበረው። ምክንያቱም የሆነ ሰዓት ድጋሚ ልትገናኙ የምትችሉበት አጋጣሚ ይፈጠራልና። እዚህ ምድር እናንተ እንድትጣሉ ያደረጋችሁ ቀደር እኮ ነገ ወዲያ እንድትታረቁም ጽፎላችሁ ሊሆን ይችላል። ስለዚህም ለእርቅ የሚያበቃችሁ ምክንያት ሲፈጠር እንድትገናኙ ያደርጋችኋልና ድልድዩን አታፍርሰው። ብዙ ምክሮችን ሰምተህ ሊሆን ይችላል። ከነዛ መካከል አብዛኛዎቹ ስለ ጸብ የሚናገሩ ይሆናሉ። ዛሬ ግን ልነግርህ የምፈልገው ስለ እርቅ ነው። ማንኛውም ሰው ጋር ተጣላው ብለህ ድንበር ያለፈ የሆነ ንግግርን አትናገር። እንዲሁም እሱን እስከ ዘላለም ሊያስቀይመው የሚችል የሆነ ንግግር አትናገረው። የሀገር ሰው ሲተርት እንዲህ ይላል፣ መጣላት አለና ክፉ አትናገር፣ መታረቅ አለና ሚስጥር አትናገር ይላሉ። እዚህ ጋር ላቁማችሁና በኦንላይን በታማኝነትና በሐቀኝነት እንደነዚህ አይነት ሽቶዎች ወደሚሸጡበት ቦታ ልጋብዛችሁ። ስማቸው ኤፍ ብራንድ ኮሌክሽን ይባላሉ። ተወዳጅና ኦሪጂናል የሆኑ ሽቶዎችን ስትፈልጉ ወደ ቴሌግራም ቻናላቸው ጎራ ማለት ትችላላችሁ። ሊንኩን እዚሁ ኮሜንት መስጫ ቦታ ላይ ታገኙታላችሁ። እነሱን በቀጥታ ማናገርም ከፈለጋችሁ እዚህ ላይ የሚታዩትን ስልክ መጠቀም ትችላላችሁ። በጣም ኦሪጂናልና አሪፍ የሆኑ ሽቶዎች በጣም ብዙ አሏቸውና መርጣችሁ መግዛት ትችላላችሁ። ጋበዝኳችሁ። ወደ ርዕሴ ስመለስ ማንም ሰው እናንተ ጋር ጸብን ፈልጎ እስካልመጣ ድረስ እናንተ አትጀምሩ ጸብን። እንዲሁም ያ ሰው ለጸብ ተገፋፍቶ ከመጣ በኋላም እናንተ ማብረድን ልመዱ። ነገር ግን እሱ በስሜት ተገፋፍቶ እናንተን ወደ ጸብ ቢከታችሁና ቢገፋፋችሁ ከፍተኛ እናንተ ልታደርጉ የሚገባው ነገር ዝምታችሁን መምረጥ ነው። ለይሰ ሸዲዱ ቢሱርዓ፣ በመፍጠን እኮ ብርቱ አይባልም ማንም ሰው። ኢነመ ሸዲድ፣ ያ ብርቱ የሚባለው ሰው እኮ አለዚ የምሊኩ ነፍሳ፣ ራሱን እኮ የሚቆጣጠር የሆነ ሰው ነው። ዒንደል ገደብ፣ በሚቆጣ ሰዓትና በሚናደድ ሰዓት ራሱን የሚቆጣጠር ነው በማለት ቡኻሪ በዘገበው ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም መክረውናል። ስለዚህ ራስህን መገደብ ስትችልና ራስህን ማቀብ ስትችል መቆጣጠርም ስትችል ራስህን፣ ያን ጊዜ አንተ ታላቅነትህ ይታወቅልሃል ማለት ነው። በድጋሚ ሼር እንድታደርገው ጋበዝኩ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።